አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናል ቤተሰቦች? ክርስቲያን ወገኖቼ ሰላም ሰላም ይላል። በያላችሁበት አላህ ሰላም ያዝነት አይለያችሁ። ልጆች እንዴት ናችሁ? ለቤቴ አዲስ አበባችሁ ላይ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮች ላይ ሰብስክራይብ ያደረጋችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ልጆቼ ዛሬ የኢጃዛ ብሎግ ያሳያቸዋለሁ። ተከታተሉኝ። ብሎግ የጀመረው ደግሞ በቡና ነው ማለት ነው። የኢትዮጵያ መኩሪያ በዚህ አጋጣሚ የኢትዮጵያ መኩሪያ እና እስቲ ኢጃዛ ስትወጡ ምንድን ነው የምታሳልፉት? ኢጃዛችሁን ለምንድን ነው? እስቲ ዛሬ አብረን ፏፈሽ ብለን እንዋለዶቼ። ቡና ተጋብዛችኋል። ቡና ከኔ ጋር ናችሁ። ቪዲዮን ለማስቀመጫ ድረስ ተከታተሉ እና እስቲ ቪዲዮን አሳያችኋለሁ። ነው አብረን ፏፈሽ እንላለን። ያሀባይቡ ቪዲዮን እስከ መጨረሻ ድረስ ተከታተሉ። ልጆች ብሎጌ ያው በቡና ጀምሯል ማለት ነው። ማሻላ ያው ቡናችን ደስ ያለ ነው። የገቢ ምንጫችን ቡና ዛሬ እስቲ ባላችሁ መሰረት በጎን የቀረችኝ ነው ማለት ነው። ብዙ ጊዜ ቪዲዮ ስትሰሪ በጎን ቀረጭ ያረግኛል ደግሞ ስለማይመችኝ ማለት ነው። እስቲ ዛሬ እናያለን ማለት ነው። የገቢ ምንጫችን ቡና ቡናችን ደስ ያለ ነው። ዛሬ አንድ ሰው እንዳይቀርች ሰምታችኋል። ሁላችንም ከዛ ምታስጠልች ፋቶች ብለን እንውላለን። ሰምታችኋል። የዶሮ አይነ መሰለ የዶሮ አይነ ይባላል። የዶሮ አይነ መሰለ ቡና ያጣለ አብረን እንጠጣለን። እሺ ሀባይቢ ይኸው በድጋሚ ተመልሻለሁ። የዛሬ ቪዲዮ ይሄን ይመስላል። እዚህ ጋር ቤት ባፈራው ነገር እንደዚህ በቤቴ ፋፈሽ ብያለሁ ማለት ነው። እስቲ ኢጃዛ ስትወጡ በምን መልኩ ነው የምታሳልፉት? እንዴት ነው የምታሳልፉት? ሀባይብ ያው ባለን ነገር በትንሹ ነገር ቢሆን ራሳችንን አንዳንዴ እስቲ ዘና እናርገው። ሁሌ መዳም ኩሽና መዳም ቤት ያለን ነፍሲያችን ከብዙ ነገር አግተን ነው ያለ ነው። እስቲ አንዳንዴ ለነፍሲያችንም የሚያስፈልጋትንም ነገር እዚህ ጋር የሆነ ነገራችን ላይ አበባ የጠወለገች አሳዘነችኝ። አበባ ሽቶ ሳት እኔ በጣም ነው የምወደው ማለት ነው። እና አሁን ስትወለቅ አሳዘነችኝ። እና ይኸው በዚህ መልኩ ኢጃዛዬን ፋፋሽ ያልኩኝ ነው። ኑ ቡና እንጠጣ። ጎረቤት የሆናችሁ ሚስ ኮል አድርጉ ከፍታለሁኝ ማለት ነው። በዚህ መልኩ ፋፋሽ ያልኩኝ ነው። ኢጃዛችሁን እንዴት ነው የምታሳልፉት? እኛ ብዙ ጊዜ ያው ደስታ ለነገ ነው የምናሳድረው። ነገ ይሄን ስንጨርስ ይሄን ስናረግ በቃ ግን አያልቅም። አዱንያ ደግሞ አትሞላም። ፍላጎታችን ደግሞ ማብቂያ የለውም። ዛሬ አንዱ ቢሞላ ነገ ደግሞ አንዱ የጎደለው ይታይናል ማለት ነው። አሁን አንዳንዴ ብዙ ጊዜ ወላሂ ራሴን እታዘባለሁ። ልብሱን ገዝተን ሻንጣ ላይ፣ እቃውን ገዝተን በርሜል ላይ በቃ አንጠቀምበትም። ብቻ አላህ ሀገራችን ሰላም አድርጎ ለሀገራችን አብቅቶን በሀገራችን የምንደሰት ያርገን። ግን ያው ሀገር ስገባ ለብሰዋለሁ፣ ሀገር ስገባ ይጠቀምበታለሁ። በቃ እንደዛ ነው የምንለው ማለት ነው። አሁን ራሱ የሆነ እቃ ላወጣጣ ብዬ ማለት ነው ሳስበው የሆነ በቃ መከፋፈቱ ምናምኑ አደከመኝና ዝም ብዬ እንደዚህ ባለው ነገር እንደዚህ እንትን ብያለሁኝ ማለት ነው። ምሳም ለመቅረጸው እንግዶችም ነበሩ፣ አልተመቸኝም። ምሳዬንም እስቲ ቀንጨብ አድርጌ በትንሹ እሱን ማስገባላችኋለሁኝ ሀባይብ። አንዳንዴ ብዙ ነገር መጠበቅ የለብንም። ብዙ ነገር ደግሞ አይደለም የሚያስደስተው፣ በትንሹም ነገር ባለን በአቅማችን ማለት ነው። ቤት ባፈራው በአቅማችን ነፍሲያንን እናስደስታት። አዱንያ አጭር ናት። መቼ እንደሆነ አናውቀውም። ያሰበሰብነው ያጠራቀምነው መቼ እንደምበላው አላህ ነው የሚያውቀው። ግን አላህ የምንጠቀምበት የምንበላው፣ የምንጠጣው፣ የምንሰድቅበት ኸይር የምንሰራበት አላህ ያርገን። አኼራ ዱንያችንም አላህ ያሳምርልን ማለት ነው። ነፍሲያችንም አንዳንዴ እስቲ ዘና እናርጋት ውዶቼ።
ስራ ስራ ያለን ብዙ ጊዜ ራሳችን እንጥላለን ማለት ነው። እና ይኸው እስቲ ዛሬ ደግሞ በአግድም ብላችሁኛል። በአግድም እየቀረስኩኝ ነው ማለት ነው። እውነት ለመናገር አዎ አግድሙ እየተሻለ ነው። በአግድም ሲሆን በካሜራ የተቀረጠ ነው የሚመስለው፣ ያምራል። ግን መዳም ቤት ስትሆኑ ደግሞ እንትን አይመችም። ማስቀመጫው ለመግዛት ደግሞ አሁን እሱን ገዝቼ በሱ ባስቀምጥ፣ ምክንያቱም ሴቷ ድንገት ልትመጣብኝ ትችላለች ማለት ነው። በዛ ሰዓት ድንጋጤ ነው እና ለዛ ነው። ኢንሻአላህ ለወደፊት ደግሞ ካሜራማን አስደቅነን ምናምን በቃ ጥርት ጽድት ባለ ቪዲዮ ይመጣለን ማለት ነው። እና የመዳም ቅመሞቼ እርስ በርሳችን እንተባበር፣ እንተጋገዝ። ውዶቼ ቪዲዮ በሰራን ሰዓት ቪዲዮ ደግሞ እርስ በርሳችን ካልተደጋገፍን ካላየን ማንም መቶና እኛን የሚያበረታታን የለም። ያፈመስናቸው ዞር ብሎ ዛሬ አያውንም። አሁን ትላልቅ ዩቱበሮችን ብታናግሩ ምን ብትሉ ኮሜንት ስር ብጽፉ አይመልሱም። ለእናንተ እንግዲህ እንጃ እኔ ብዙዎቻቸውን ታዝቤ ትቻቸዋለሁኝ ማለት ነው። እና ያው የዛሬ ቪዲዮ ይሄን ይመስላል። ጎረቤት የሆናችሁ ደግሞ ሚስኮል አርጉ እሺ። ሚስኮል አርጉ ይከፍትላችኋለሁ። አውረን ፋፈሽ እንበል ማለት ነው። ሰው ሲኖር ግን እንትን ለመቅረጽ ምናምን አይመችም። ያው ብዙ ያቀራረብኳቸው ነገሮች ነበሩ። ብቻ ያው ሰው አጠገብ ለመቅረጽም አልተመቸኝ ማለት ነው። ገና አዲስም ስለሆንኩኝ ይሁን እኔ እንጃ እንትን አለኝ የሆነ መሳዘኝ ማለት ነው ለመቅረጽ። ኢንሻአላህ ያው የተለማመድን እርስ በርሳችን እየተደጋገፍን ብዙ ቦታ እንደርሳለን፣ ብዙ ነገር እንሰራለን። የመዳም ቅመሞች ደግሞ እንኳን እርስ በርሳችን ቀርቶ ለሌላው ምን ተርፍ እኮ ነው። ግን እርስ በርሳችን ሲሆን አንደጋገፍም፣ ለምን እንደሆነ አላቅም። ኢንሻአላህ አላህ ደግሞ አቅሙን ይስጠን። ሀባይብ የመዳምን ቤት እንሆን ኢጃዛን ቤት በቃ ባገኘነው አጋጣሚ ራሳችንን እንጠብቅ፣ ራሳችንን እናስደስት። ደስታን ደግሞ ከሰው አንጠብቅ። አከሌ እስከሚያስደስተኝ አንበል፣ ይሄን ጨርሼ ይሄን ሰርቼ ነው የምደሰተው አንበል። ባገኘናት አጋጣሚ በትንሹ ነገር ቢሆን ራሳችንን ዘና እናርግ እላችኋለሁ። ሀባይብ ይህን ስላችሁ እኔም ተሽዬ አይደለም፣ ግን ቢሆንም ወላሂ አንዳንዴ ለነፍሲያዬ ይቅርታ አድርግልኝ ብዬ ለብቻ የማወራበት ቀን አለ ማለት ነው። ምክንያቱም በብዙ ነገር ራሳችን እንጎተናል። አላህ ደግሞ የለፋንበት ምን በላው ምን ጠጣው አላህ ያርገን። እስራፍ ሳናረግ ራሳችንን ሳንጎዳ ግን ባለን አክል በአቅማችን ራሳችንን ዘና እናርግ። ስራ ማፍታት መንዘላዘል ለመዝናናት ብቻ መውጣት ምናምን ሳይሆን ያው የሰራን ማለት ነው በአግባቡ ያረግን። አሁን ኢጃዛ ብንወጣ በስንት ወር አንዴ ነው የምንወጣው። አሁን ራሱ ያጋጠመኝ ሴት ላይ የተሰራ ይጂ ብላኝ ነው። እነሱ ደግሞ ሱብሃንአላህ የሰው ቤት የሰው ነው። ወላሂ በሰው ቤት ምንም ቢሆን አትዘናጉ ማለት ነው። ሀባይ በቃ የሰው ቤት የሰው ነው። እንደ እንግዳ ሆናችሁ ምንም ብትቆይበት በቃ ነገ መሄድ ነው፣ ዛሬ ነው መሄደው፣ ነገ ነው ብላችሁ ራሳችሁን እጃ ይዘርጋችሁ መቀመጥ ነው። አንዳንዴ የሆነ እግራችንን እንዘረጋለን ማለት ነው። አሁን የተሳፈረች ቀን እኔ እንደምትሳፈር አላወኩም። ተፍ ያልኩኝ ነው። ልብሴን ሳላጥብ የለበስኩት ራሱ ሻወር ወስጄ ሳልቀይር ነው ኢጃዛ ቤት መጥቼ ተጣጥቤ ልብሴን ቀየርኩት ማለት ነው። ድንገት ነው በቃ ያላ አሁን ልንሄድ ነው ያላ ለሰው አግደው ያለችኝ ማለት ነው። ደውዬ ሰዋክ እስከሚመጣልኝ ልጇ ቤት ወስታ አስቀምጣኝ ሄደች ማለት ነው። ራሳቸው ጃይዞ ነው ሻንጣ አራትቦ ምናምን ፎቅ ነው። እኔ አላየዋቸውም ማለት ነው። እና እኔ ከለበስኩት እዛ ስራ ምሳ ከሰራሁበት ልብሴ ኢጃዛ ቤቴን መጥቼ ተጣጥቤ ልብሴን ቀየርኩኝ ማለት ነው። ልብሴን እስከምቀይር ራሱ አላስጠበቀችኝም ማለት ነው። ሰዋክ እስከሚመጣ ያላ ባያሽን ልበሽና የለልጅ ቤት ሄደሽ ቁጭ ያለችኝ ማለት ነው። የነሱ ነገር ሱብሃንአላህ በጣም ነው አጂብ ነው። የሆነ ጊዜ እንደዚህ ጠዋል ነው የሰራሁበት ቤት ሰራተኛ አምጥተው ማለት ነው። ልክ መግሪብ ሲያዝን ለሰው አግደዊ ሸቃለ ጀዲድ ፊ ጠሪቅ ብላኝ እንደዚህ ሆኜ ወጥቻለሁኝ ማለት ነው። ግን የነሱ ነገር ሱብሃንአላህ የፈለገ ብትቆዩ ብትግባቡ ምን ብትሉ በቃ እንትን እሉንታ የላቸውም። የራሳቸውን እንጂ እናንተን አያስቡ። እና መዘናጋት ደግሞ የለብንም። የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። አላህ በራሳችን ያብቃቃን፣ የራሳችንን ያሳምርልን ውዶቼ።
ማውራው ራሱ ያው የጠፋብኝ ነው። ገና የተለማመጥኩኝ ነው። ኢንሻአላህ በኮሜንት ደግሞ አበረታቱኝ። የተሳሳትኩትኝ ደግሞ እንደማ ለማረም ለወደፊት እንዳስተካክል ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ ሀባይብ እና በጣም አድርጌ አመሰግናችኋለሁ። ሁላችሁም ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ ውዶቼ። ላይክ፣ ኮሜንት፣ ሰብስክራይብ አትርሱ ሀባይብ። እንደጋገፍ እንበረታታ እላችኋለሁ። እንደሁላችንም አላህ አቅሙን ስጠን። ሀገራችን ሰላም አድርጎ በሀገራችን በቤታችን ፏፈሽ የምንል ምንዝናና አላህ ያርገን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።